የዓለማችን አብዛኛው ክፍል በውሃ የተሸፈነ ነው። እንኳንስና ዓለም የሰው ልጅ ተፈጥሮ እንኳን ስቃኘው ከአራቱ ባህሪያተ ሥጋዎች ውስጥ አንዱ ውሃ ነው። ለዚህም ይመስላል የሰው ልጅ ባህሪው እንደ መልኩና ጠባዩ የባህርን ያህል ጥልቅ የሆነው በዓለማችን እጅግ ዝነኛ ከሆኑ ባህሮች ውስጥ ይመደባል። ይህ ባህር ከተለመዱት የባህር አካላት በተቃራኒው ማንሳፈፍ እንጂ ማስጠምን አያውቅም። በዚህም ምክንያት በየቀኑ ብዙ ሺህ ቱሪስቶች ይጎበኙታል። በዮርዳኖስና በኢየሩሳሌም መካከል ይገኛል። የሚገርመው ነገር እድሉን አግኝተው ይህን አስገራሚ ባህር ለመጎብኘት ከበቁ ዋና መቻል አይጠበቅቦትም። ምክንያቱም እንኳንስና መዋኘት ተኝተውም ጋዜጣ ማንበብ ይችላሉና። ይህም ጨው ባህር ወይም ደግሞ ሙት ባህር በመባል ይጠራል። ይህን ስያሜውን ያገኘው በቅርቡ ሲሆን ከዚህ ቀደም ጨው ባህር በመባል ይታወቅ ነበር። ሙት ባህር የሚለውን ስያሜ ያገኘው ምንም አይነት ሕይወት ያለው ነገር በውስጡ ስለማይኖር ነው። የሙት ባህር ውሃ ለመጠጥ አይሆንም፣ ምክንያቱም ደግሞ በጣም የሚያስጠላ ሽታ ስላለው ነው። በዚሁም ምክንያት ሙት ባህር ውስጥ ታጥበው ሲወጡ ማንም ሊጠጋዎት አይችልም። ዛሬ ከዚያ አስደናቂ ባህር ጀርባ የ20ኛው ክፍለ ዘመን አስደናቂ የታሪክ ግኝት ስለሆነው እንዲሁም መንፈሳዊና ስነ ጽሑፋዊ ሀብቶችን ያቀፈ ተብሎ ስለሚታመንበትና የዓለምን ትኩረት የሳቡ ግኝቶችን ያቀፈውን ኩምራን ዋሻን እንቃኛለን። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አንዳንዶች የ20ኛው መቶ ዘመን ታላቅ አርኪኦሎጂያዊ ግኝት ብለው ለሚጠሩት ነገር መገኘት ምክንያት የሆነው ከዛሬ 50 ዓመት በፊት አንድ ወጣት እረኛ ወደ አንድ ዋሻ ውስጥ የወረወረው ድንጋይ ነው። እረኛው የወረወረው ድንጋይ ማሰሮ ሲሰብር ሰማ። ከዚያም ወደ ውስጥ ገብቶ ሲመለከት የሙት ባህር ጥቅሎች የሚል ስያሜ የተሰጣቸውን የመጀመሪያዎቹን ጥቅሎች አገኘ። እነዚህን ጥቅሎች የምሁራንንና የመገናኛ ብዙሃንን ትኩረት ከመሳባቸውም በላይ ከፍተኛ ውዝግብ አስነስተዋል። በሕዝቡ መካከልም ግራ የሚያጋቡና የተሳሳቱ መረጃዎች ተነስተዋል። እነዚህ ጥቅሎች የክርስትናንም ሆነ የአይሁድን እምነት የሚያናጉ እውነታዎችን ገሃድ ያወጣሉ በሚል ስጋት ሐቁን የሚያድበሰብሱ የሐሰት ወሬዎችን ተናፍሰዋል። የሆነው ሆኖ የእነዚህ ጥቅሎች ትክክለኛ ጠቀሜታ ምንድን ነው? አሁን ከ50 የሚበልጡ ዓመታት ካለፉ በኋላ ሐቁ ሊደረስበት ይችል ይሆን? የሙት ባህር ጥቅሎች አብዛኛዎቹ በዕብራይስጥ፣ አንዳንዶቹም በአርማይክ፣ ጥቂቶቹ ደግሞ በግሪከኛ የተጻፉ የአይሁድ የእጅ ጽሑፎች ናቸው። ብዙዎቹ እነዚህ ጥቅሎችና ቁርጥራጮች ከ2000 ዓመት በላይ ዕድሜ ያላቸው ሲሆኑ ከኢየሱስ ክርስቶስ ልደት በፊት ጀምሮ የነበሩ ናቸው። በዘላኖች እጅ ከተገኙ ከመጀመሪያዎቹ ጥቅሎች መካከልም የተለያየ መጠን ያለ ብልሽት የደረሰባቸው 7 ረጃጅም በእጅ የተገለበጡ ጥንታዊ ጽሑፎች ይገኛሉ። በተጨማሪም ዋሻዎቹ ሲፈተሹ ሌሎች ጥቅሎችና በጣም ብዙ ቁርጥራጮች ተገኝተዋል። በ1947 እና በ1956 መካከል በነበሩ ዓመታት በሙት ባህር አካባቢ በኩምራን አቅራቢያ ጥቅሎች ያሉባቸው 11 ዋሻዎች ተገኝተዋል። ጥቅሎቹና ቁርጥራጮቹ በጠቅላላ በአይነታቸው ከተለዩ በኋላ ሲቆጠሩ 800 ገደማ የሚደርሱ በእጅ የተገለበጡ ጥንታዊ ጽሑፎች ሆነዋል። 1/4 ወይም ደግሞ ከ200 በላይ የሚሆኑ በእጅ የተገለበጡ ጥንታዊ ጽሑፎች ከዕብራይስጥ የመጽሐፍ ቅዱስ ጽሑፍ ውስጥ አንዳንድ ክፍሎችን የያዙ ናቸው። ሌሎች ጽሑፎች ደግሞ የመጽሐፍ ቅዱስ ክፍል ያልሆኑ ጥንታዊ የአይሁድ ጽሑፎች ማለትም አዋልድና ድርሳናት ናቸው። የምሁራንን ትኩረት በእጅጉ የሳቡት አንዳንዶቹ ጥቅሎችም ቀደም ሲል ምንም የማይታወቁ መጽሐፍት ናቸው። እነዚህ የአይሁድ ሕግ ትርጉሞችን፣ በኩምራን አካባቢ የሚኖረው ማህበረሰብ የሚመራባቸው ደንቦችን፣ ሃይማኖታዊ ግጥሞችና ጸሎቶችን እንዲሁም ስለ መጽሐፍ ቅዱስ ትንቢቶች አፈጻጸምና ስለ መጨረሻዎቹ ቀናት ያለውን አመለካከት የሚያብራሩ ጽሑፎችን ያካትታሉ። ዛሬ በመጽሐፍ ቅዱስ ጥቅሶች ላይ ሰፍረው ለሚገኙ ማብራሪያዎች መንገድ ጠራጊ የሆኑ ለየት ያሉ ማብራሪያዎችን የያዙ መጽሐፍትም አሉ። የሙት ባህር ጥቅሎችን የጻፈው ማን ነው?
ጥንታዊ መዛግብት የተዘጋጁበትን ዘመን ለማወቅ የሚረዱን የተለያዩ ዘዴዎች እነዚህን ጥቅሎች የተገለጡትን ወይም የተጠናቀሩትን በ3ኛው መቶ ዘመንና በመጀመሪያው መቶ መካከል ባለው ጊዜ ውስጥ መሆኑን ይጠቁማሉ። በ70 ዓመተ ምህረት ቤተ መቅደሱ ከመጥፋቱ በፊት ከኢየሩሳሌም የሸሹ አይሁዶች እነዚህን ጥቅሎች በዋሻዎች ውስጥ ሳይደብቋቸው እንዳልቀሩ አንዳንድ ምሁራን ሐሳባቸውን ያቀርባሉ። ይሁን እንጂ ጥቅሎቹ ላይ ምርምር የሚያካሂዱ አብዛኛዎቹ ምሁራን ይህን ሐሳባቸው ከራሱ ከጥቅሎቹ ይዘት ጋር የሚስማማ ሆኖ አላገኙትም። አብዛኛዎቹ ጥቅሎች በኢየሩሳሌም የነበሩ የሃይማኖት መሪዎች ከነበራቸው አመለካከት ጋር የሚቃረኑ አመለካከቶችና ልማዶችን ያንጸባርቃሉና እነዚህም ጥቅሎች ፈጣሪ ካህናቱንም ሆነ በኢየሩሳሌም ያሉትን የቤተ መቅደስ አገልግሎት እንደተወና በምትኩ እነሱ በምድረ በዳ የሚያካሂዱትን አምልኮ እንደተቀበለ አድርገው የሚያምኑ ሰዎችን ያቀፈ አንድ ቡድን እንደነበረ ይገልጻል። በኢየሩሳሌም ቤተ መቅደስ የሚገኙ የሃይማኖት መሪዎች እንዲህ አይነት ሐሳብ የያዙ ጥቅሎችን ጭምር ይደብቃሉ ብሎ መገመት የማይመስል ነገር ነው። በኩምራን አንድ ቡድን የነበረ ቢሆንም እንኳን አብዛኛዎቹ ጥቅሎች በእነዚህ አማኞች አማካኝነት ከሌላ አካባቢ ተሰብስበው ወደዚያ የተወሰዱ ሳይሆኑ አይቀሩም። የሙት ባህር ጥቅሎች የብዙ አይነት መጽሐፍት ስብስብ ናቸው ሊባል ይችላል። እንደ አንድ ቤተ መጽሐፍት ሁሉ እነዚህ ስብስቦች የአንባቢዎችን ሃይማኖታዊ አመለካከት ብቻ ሳይሆን በርካታ የተለያዩ ሐሳቦችን የሚያንጸባርቁ መጽሐፍትን አካተው የያዙ ናቸው። ይሁን እንጂ በብዙ ቅጂዎች የተገኙት መጽሐፍት ከሌሎች መጽሐፍት ይበልጥ የሃይማኖታዊ አመለካከትና እምነትን የሚያንጸባርቁ ናቸው። እነዚህን ጥቅሎች ያሰባሰቡት የኩምራን ነዋሪዎች ከሆኑ ነዋሪዎች ውስጥ እነማን ናቸው የሚል ጥያቄ ያስነሳል። እነዚህ ጥቅሎች የአሴናውያን ማህበረሰብ ንብረቶች ናቸው የሚል ሐሳብ ለመጀመሪያ ጊዜ ያቀረቡት በ1947 በኢየሩሳሌም ለሚገኘው ለሂብሩ ዩኒቨርሲቲ 3 ጥቅሎችን የተረከቡት ፕሮፌሰር ኤልዘር ሱክኒክ ናቸው። ኤሴናውያን የመጀመሪያዎቹ መቶ ዘመን ታሪክ ጸሐፊዎች የሆኑት ጆሴፍ የእስክንድሪያ ፊሎና አረጋዊ ፕሊኒ የጠቀሷቸው ከአይሁድ የተገነጠሉ ሃይማኖታዊ ቡድኖች ናቸው። የኤሶናውያን ትክክለኛ አመጣጥ በመላምት ላይ የተመሰረተ ቢሆንም በሁለተኛው መቶ ዘመን የመቃብያንን አመጽ ተከትሎ ሁከት ተቀስቅሶ በነበረበት ወቅት የተነሱ ሳይሆኑ አይቀሩም። ጆሴፈስ ኤሶናውያን በዚያ ወቅት ስለመኖራቸው የጠቀሰው ሃይማኖታዊ አመለካከታቸው ከፈሪሳውያንና ከዘዱቃውያን አመለካከት የሚለይበት መንገድ በዝርዝር በጻፈ ጊዜ ነው። ፕሊኒ በሙት ባህር አካባቢ በኢያሪኮና በአይንጋዲ መካከል አንድ የኤሶናውያን ማህበረሰብ ይኖር እንደነበረ ጠቅሷል። ጆሴፈስ ወደ 4000 እንደሚጠጉ ከገመታቸው የአሴን ንቅናቄ አባላት መካከል በኩምራን ይኖሩ የነበሩ ጥቂቶች ብቻ ነበሩ ሲሉ የሙት ባህር ጥቅሎች ምሁር የሆኑት ፕሮፌሰር ጄምስ ቫንደርካም አስተያየታቸውን ሰጥተዋል። ምንም እንኳን ሁሉም ተስማሚ ነው ባይባልም የኩምራን መጽሐፍት የሚሰጡት ገለጻ በዚያን ወቅት ከነበረው ከታወቀ ሌላ ማንኛውም አይሁዳዊ ቡድን ይበልጥ ለአሴናውያን የሚስማሙ ይመስላል። የሙት ባህር ጥቅሎች ከተገኙ በኋላ ባሉት ዓመታት የመጀመሪያዎቹ ግኝቶች በዓለም ዙሪያ ያሉ ምሁራን በቀላሉ እንዲያገኟቸው ለማድረግ ሲባል የተለያዩ ጽሑፎች ተዘጋጅተዋል። ዋሻ ቁጥር 4 በሚባል በሚታወቀው ዋሻ ውስጥ የተገኙት በሺዎች የሚቆጠሩ ቁርጥራጮች ግን በጣም አስቸጋሪ ነበሩ። እነዚህን ቁርጥራጮች የዚያን ጊዜ የዮርዳኖስ ክፍል በነበረው በምስራቃዊ ኢየሩሳሌም በሚገኘው የፍልስጤም አርኪኦሎጂያዊ ሙዚየም ውስጥ በተቋቋመው አንድ አነስተኛ ዓለም አቀፍ የምሁራን ቡድን እጅ ነበሩ። በዚህም ቡድን ውስጥ አንድም አይሁዳዊ ወይም እስራኤላዊ ምሁር አልተጨመረበትም ነበር። ይህ የምሁራን ቡድን የምርምር ውጤቱን አትሞ ይፋ እስኪያደርግ ድረስ እነዚህ ጥቅሎች በምንም መንገድ በሰው እጅ እንዳይደርሱ የሚከለክል መመሪያም አውጥቶ ነበር። የቡድኑ አባላት ብዛት ከተወሰነ ቁጥር እንዳይበልጥ ተደርጎ ነበር። አንድ የቡድን አባል ቢሞት እሱን የሚተካ አንድ አዲስ ምሁር ብቻ ይጨመር ነበር። ስራው በርከት ያለ ቁጥር ያላቸው ምሁራን ያቀፈ ቡድኖች የሚጠይቅ ከመሆኑም በላይ በአንዳንድ ሁኔታዎች ደግሞ በጥንታዊ ዕብራይስጥና አርማይክ ቋንቋ የላቀ ክህሎት አስፈልጎ ነበር። የፈለገውንም ያህል ችሎታ ቢኖራቸው በ10 ሺዎች የሚቆጠሩ ቁርጥራጮችን በ8 ሊቃውንት ብቻ ሊሰሩ ይችላሉ ብሎ ማሰብ ዘበት ነው።
ሲሉም ጄምስ ቫንደርካም አስተያየታቸውን ሰጥተዋል። በ1967 በተደረገው የስድስቱ ቀን ጦርነት የምስራቃዊ ኢየሩሳሌም ከነጥቅሎቹ በእስራኤል ቁጥጥር ስር ወደቀች። ሆኖም በጥቅሎቹ ላይ ምርምር የሚያደርገውን ቡድን በተመለከተ ምንም አይነት የፖሊሲ ለውጥ አልተደረገም። በዋሻ ቁጥር 4 የተገኙት ጥቅሎች ሳይታተሙ ዓመታት ብቻ ሳይሆን 10 ዓመታት በማለፋቸው በርካታ ምሁራን ተቃውሟቸውን ማሰማት ጀመሩ። በ1977 የኦክስፎርድ ዩኒቨርሲቲ ፕሮፌሰር የሆኑት ጌዛ ቨርማን ተወዳዳሪ ያልተገኘለት የ20ኛው መቶ ዘመን የምሁራን ስርቆት ሲሉ ጠርተውታል። በመጨረሻ በ1980ዎቹ የቡድን አባላት ቁጥር ወደ 20 ምሁራን ከፍ እንዲል ተደረገ። ከዚያም በ1990 አዲስ በተሾሙትን ዋና አዘጋጅ ኢማኑኤል ቶቭ ኢየሩሳሌም በሚገኘው ሂብሩ ዩኒቨርሲቲ የሚሰሩ አመራር ቡድኑን ከ50 በላይ ምሁራን እንዲያቀፍ ተደርጓል። የተቀሩት ጥቅሎች ምሁራን ትንተና ታክሎባቸው ታትመው የሚወጡበት ቀን ተቆረጠ። በ1991 ያልተጠበቀ ታላቅ ለውጥ ታየ። ዘ ዴድ ሲ ስክሮል የተሰኘ መጽሐፍ ታትሞ ወጣ። ይህም መጽሐፍ የተዘጋጀው በኮምፒውተር በመታገዝ ነው። ከዚህም በመቀጠል በካሊፎርኒያ ሳን ማሪኖ የሚገኘው ሃንቲንግተን ቤተ መጽሐፍት የጥቅሎችን የተሟላ ፎቶግራፍ ለሚፈልግ ለማንኛውም ምሁር ማቅረብ እንደሚችል አሳወቀ። ብዙም ሳይቆይ ኦዲሽን ኦፍ ዘ ዴድ ሲ ስክሮል የተሰኘ ጽሑፍ መታተሙ ቀደም ሲል ሳይታተሙ ቀርተው የነበሩ ጥቅሎች ፎቶግራፍ በቀላሉ ማግኘት እንዲቻል አድርጓል። ስለዚህ ካለፈው 10 ዓመታት ወዲህ የሙት ባህር ጥቅሎች በሙሉ ምርምር ለማድረግ የሚያስችል መንገድ ተዘጋጅቶ ቀርቧል። በዚህም ላይ የሚደረገው ምርምር ተድበስብሶ የቀረ ሐቅም ሆነ ተድበስብሶ የተደበቀ ጥቅል አለመኖሩን ለማወቅ ያስችላል። የሙት ባህር ጥቅሎች የመጨረሻ እትም አሁን በመታተም ላይ ስለሆነ የተሟላ ጥናት ማካሄድ የሚቻለው ከእንግዲህ በኋላ ይሆናል። የእውነት እነዚህ የሙት ባህር ጥቅሎች ታማኒነታቸው ምን ድረስ ነው? ዓለም መጽሐፈ ሄኖክን እዚህ ዋሻ ውስጥ አግኝተነዋል ይላል። ይህስ ምን ያህል እውነትና ተጨባጭ ነው? ይቆየ። አሜን።